ሰላም ጤና ይስጥልኝ የኢትዮጵያ ቱር ቤተሰቦቻችን ዛሬ እጅግ አሳዛኝና አስደንጋጭ የሆኑ መረጃዎችን ይዘንላችሁ ቀርበናል። በጋሞ ዞን በደረሰ የመሬት መንሸራተት አደጋ የ52 ሰዎች ህይወት ማለፉ የተረጋገጠ ሲሆን 50 ሰዎች ደብዛ ጠፍቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ለአዲስ አበባ ፖሊስ አዲስ ኮሚሽነር ሾሟል። በትግራይ በኩልም አቶ ጌታቸው ረዳ በምርጫ ቦርድ ላይ የመሰረቱትን ክስ አንስተዋል። በመተከል ዞን ደግሞ ከ80 በላይ ቤቶች መቃጠላቸው ተሰምቷል። በተጨማሪም አሜሪካ በኢትዮጵያ የእርዳታ ስርጭት ላይ አዲስ የማጭበርበር ድርጊት መኖሩን አስጠንቅቃለች። በዝርዝር መረጃዎቹን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በደቡብ ኢትዮጵያ ክልል በጋሞ ዞን ጋጮ ባባ ወረዳ የደረሰው የመሬት መንሸራተት አደጋ እጅግ አሳዛኝና ዘግናኝ ሆኗል። መጋቢት 1 ቀን 2018 በጣለው ከባድ ዝናብ ምክንያት መጀመሪያ የአንድ ቤተሰብ አባላት በናዳው ተቀብረው ነበረ። እነዚያን 4 አስክሬኖች ለማውጣት የአካባቢው ማህበረሰብ በተረባረበበት ወቅት ሁለተኛው ዙር የመሬት መንሸራተት ተነስቶ በርካቶች ላይ ጉዳትና ሞት ደርሷል። እስካሁን ባለው መረጃ 52 ሰዎች አስክሬን የተገኘ ሲሆን የ50 ሰዎች ደብዛ ግን እስካሁን የት እንዳለ አልታወቀም። የሟቾች ቁጥር ከዚህም በላይ ሊጨምር እንደሚችል ተሰግቷል። አሁንም ቢሆን በአካባቢው ፍለጋው የቀጠለ ሲሆን የአደጋ መላውን የአካባቢው ማህበረሰብ በታላቅ ሐዘን ውስጥ ጥሎታል። በቀጣይ መረጃዎችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ የጦር መኮንን የሆኑትን ጀነራል አስራት ዴኔሮን የአዲስ አበባ ፖሊስ ኮሚሽን ኮሚሽነር አድርገው ሾመዋል። ከመጋቢት 2 ቀን ጀምሮ ተግባራዊ በሆነው በዚህ ሹመት ረዳት ኮሚሽነር ቶፊክ መድድ እና አቶ ኤርሚያስ ኢሳ ደግሞ ምክትል ኮሚሽነር ሆነው ተሹመዋል። ሌተናል ጀነራል አስራት ቀደም ሲል በመከላከያ ሰራዊት ውስጥ የተለያዩ ከፍተኛ ኃላፊነቶች የነበራቸው ሲሆን በተለይም በደቡብ ሱዳን የተኩስ አቁም ክትትል ሰብሳቢ ሆነው መስራታቸው ይታወሳል። ይህ ሹመት በዋናው ከተማ ያለውን የጸጥታ ሁኔታ ለማጠናከር ያለመ እንደሆነም ተናግሯል። በመቀጠልም በትግራይ ክልል በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ፓርቲ በምርጫው ቦርድ ውሳኔ ላይ አቅርቦት የነበረውን ክስ ማንሳቱን አስታውቋል። አቶ ጌታቸው ጉዳዩ ፖለቲካዊ መፍትሄ እንደሚያስፈልገው ገልጸው ፓርቲያቸው የክስ ሂደቱን እንዲያቋርጥ ለፌዴራል ከፍተኛ ፍርድ ቤት ማመልከቻ አቅርቧል። ማመልከቻው የቀረበው የፌዴሬሽን ምክር ቤት ውሳኔ ተብሎ የቀረበው ሰነድ በህጋዊ ስነ ስርዓት ያለፈ ሳይሆን የባለስልጣናት የግል አቋም የታየበት በመሆኑ ፓርቲው በማረጋገጡ እንደሆነም ተገልጿል። በቤንሻንጉል ጉሙዝ ክልል መተከል ዞን ዲባጤ ወረዳ ከ80 በላይ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። እንደ ነዋሪዎቹ ገለጻ የክልሉ ልዩ ፖሊስና የሚሊሻ አባላት ኦነግ ሸኔን ለመምታት በሚል ምክንያት ነዋሪዎችን ከቤት ንብረታቸው እያፈናቀሉ ንብረታቸውን እያቃጠሉ ይገኛሉ። ብዙዎች አሁንም በዛፍ ጥላ ስር እንደሚገኙና ነፍሰ ጡር ሴቶች እንዲሁም ህጻናት ለከፋ መጋለጣቸው ተነግሯል። ይህ ሁኔታ በአካባቢው ያለውን የሰብአዊ መብት ጥሰት አሳሳቢ አድርጎታል። በመጨረሻም የአሜሪካው ድርጅት ዩኤስኤአይዲ ዋና ኢንስፔክተር ጽህፈት ቤት በኢትዮጵያ የእርዳታ አሰጣጥ ላይ ማጭበርበር ድርጊት መኖሩን አስጠነቀቀ። በተለይም በማዕከላዊና በሰሜን ምዕራብ ኢትዮጵያ የእርዳታ ተረጂዎች ለመመዝገብ ኮሚሽን ወይም የጥቅማ ጥቅም ክፍያ እንዲፈጽሙ የተገደደ እንደሆነ ሪፖርቶች ደርሶኛል ብሏል። የማህበረሰቡ መሪዎች ስልጣናቸውን በመጠቀም ከተረጂዎች ገንዘብ እንደሚቀበሉና ይህ ገንዘብ ለፖለቲካ ወይም ለበዓላት ፈንድ በሚል በሐሰት እንደሚሰበሰብም ጽህፈት ቤቱ አረጋግጧል። የዛሬው መረጃችን እነኝን ይመስሉ ነበር። በጋሞ ዞን ለደረሰው አደጋ የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦች መጽናናት እንመኛለን። የእናንተስ አስተያየት ምንድን ነው? በኮሜንት መስጫው ላይ ጻፉልን። የኢትዮጵያ ቱዴይ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን።